የአስቸኳይ ጊዜ አዋጁ ተራዘመ። አዋጁ ለተጨማሪ 4 ወራት ነው የተራዘመው። የሕዝብ ተወካዮች ምክር ቤት ትናንት ባካሄደው መደበኛ ስብሰባ ነው አዋጁ እንዲራዘም የተወሰነው። ከመንግስት በኩል የሚቀርበውን የአስቸኳይ ጊዜ ይራዘም ወይም አይራዘም የሚለውን አስተያየት መነሻ በማድረግ የአስቸኳይ ጊዜ አዋጁ መርማሪ ቦርድ የራሱን የውሳኔ ሀሳብ ለምክር ቤቱ አቅርቧል። የአስቸኳይ ጊዜ አዋጁ ሙሉ በሙሉ ወይም በከፊል እንዲራዘም የሚፈልገው ህዝብ ቁጥር 82% መሆኑ በጥናት መረጋገጡን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የ6 ወር ሪፖርታቸውን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት መናገራቸው አይዘነጋም። ቱሬ ባካቲ ዴቢው ሂመኒሩም የአስቸኳይ ጊዜ አዋጅ ኮማንድ ፖስት አዋጁ ከታወጀበት ጊዜ አንስቶ በሀገሪቱ ተከስቶ የነበረውን አለመረጋጋት ኮማንድ ፖስቲን ለብሲ የሮ አሪፈቺሳ ተስገቢ ቦረኤ ቱሬ ባካቲ ዴቢሱን ነገኛ ብያ ጆቱ ቁደን ደርበንቲ ጎምሱ ደንደኤራ ኡቱማኒስ ረኮ ጄቁምሰ ከናፍ ካኡምሰተ የበቹን ቡልቺንሰ ጋሪ ጎምሱፍ ሆጂ ኤገሌራም ከናፍ ረኮ ነገኛ ጅራን ሁምን ነገኛ ሰደርካን ጅራኒ ኦል ከንንታኔፊ አዴምሰ ሴራ ኢድሌን ፈላ አርገቹ ከንደንዳ ዋንታኒፍ መኒ መሪቻ ለብሲቻ ከካሱ ያደሙርቴ ዲያቴ መኒ መሪቻ ደበርሴራም ባንዳንድ በውል የሚታወቁ አካባቢዎች የቀሩ አነስተኛ ስራዎች ቢኖርም ናንውን ሙርታን ራከናፌ ነገኝ ብየቲ አዴምሰ ሴራ ኢድሌን ኢላለሙ አከደንደኡ ጂኦት አፍረን ደርበንቲ ሁበኔራ ወልገይ ከነረቲ ሙደምኒ ሚኒስትሮታ ሰዲ ካሚርከና yoota'u obbo ከበደ ጫኔ ሚኒስትር ዲሞተ ፌደራል አፊ ሚሶመ ናኖ ሆርሲሴ ቡላ ዶክተር ጥላዬ ጌቴ ሚኒስትር በርኖታ obbo ሞጎስ ባልቻ ሰድርካ ሚኒስትራቲ ዳይሬክተር ኦላና ባታይታ ገሊወኒ ፊ ጉሙሩካ ፌደራል ታኡን ሙደመኒሩ ማኒ መሬኩን ያከመላመልቱማን ከሸከመን ዴታ ሚኒስትር ማለቃፊ ወልተይን ሰዲነግዴ ካንቱራን obbo አለማዮ ጉጆ ሚርጋ ሂመተሙ ዳቡሳኒ ካሴራ